አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዩቲዩብን የምትመለከቱ ሁላችሁም ሰብስክራይብ ማድረግ እንዳትረሱ፣ ሼር አድርጉልኝ ምናምን ማለት በአሁኑ ሰዓት ይከብዳል። ያው እርስ በርሳችን እንደጋገፍ። እችን ቪዲዮ የምትመለከቱ ሁላችሁም ሰብስክራይብ ላይክ ማድረግ እንዳትረሱ። እኔ ዛሬ ራሳችሁ የጠየቃችሁትን ጥያቄ የሆነ ቪዲዮ ሰርቼ ነበር፣ ስራ አሊባባ ማለት ነው። ዲስክሪፕሽኑን ከስር አስቀምጣለሁ። እዛ ስር በጣም ብዙ ኮሜንቶች መተውልኛል። ጥያቄ ግን አልተመቸኝም፣ አልመለስኩም ነበረ እና እንዴት አያልኩኝ ይቅርታ ልላችሁ ፈልጋለሁኝ። ቶሎ ስላልመለስኩኝ ማለት ነው። ብዙ ኮሜንቶች ነበር የተጠየቁት። እንዴት ነው ከዶላር ወደ ሌሎች ብሮች ማዞር የምንችለው? የኔ ዶላር ነው፣ እኔ የምኖረው ዶላር በዶላር የሚገዛበት ሀገር አይደለሁም፣ አረብ ሀገር ነኝ ምናምን ትላላችሁ። ያንን ነገር ዛሬ ልመልስላችሁ መጥቻለሁኝ። ደግሞ ወደ አከፋፈቱ እንሂድና ግዢው እንዴት ኦርደር ማድረግ እንደምንችል በኋላ የማሳያችሁ ይሆናል። አሁን ቀጥታ ወደ ሴቲንግ ነው የምንገባው። ሴቲንግ ለማግኘት እዚህ ጋር መግባት አለብን። ማይ አሊባባ የሚለው ላይ እዛ ላይ እንገባለን። ከዛ ሴቲንግ እዚች ጋር ትገኛለች። ከላይ ሴቲንግ ገባሁኝ። ይሄኔ ተስተካክሏል። ስለተስተካከለ እዚህ ጋር ሽፕቶ የሚለው ጋር እንገባለን። ከዛ እናንተ ያላችሁበትን ሀገር መፈለግ ነው ማለት ነው። ትፈልጉና እዚች ባዶ ቦታ ላይ ትሞሉበታላችሁ ያላችሁበትን ሀገር ባንዲራ ወይንም ደግሞ ዓለም ካገኛችሁ ማለት ነው። እኔ አሁን የራሴን እፈልጋለሁ፣ ሞልቼበታለሁ፣ ግን እናንተን ለማሳየት ስል ማለት ነው። የራሴን እፈልጋለሁ። የት ነው የማገኘው? ደግሞ መጨረሻ ናት። አይዋ እዚች ጋ አሁን በቀይ አስመሬበታለሁ ማለት ነው። እኔ ሳውዲ አረቢያ ስለሆንኩኝ ሳውዲ አረቢያ። እዚች ጋ ካንትሪ የካንትሪ ብር ማለት ነው፣ የሀገሪቷን ብር። እዚች ጋ እንደዚህ ዶላር ሆነብኝ የምትሉት እዚህ ጋር ሆኖባችሁ ነው። እንደዚህ ዩኤስ ብር ይላል ማለት ነው። ዶላር የአሜሪካ ብር ዶላር። ግን እናንተ ምን ማድረግ አለባችሁ? ያላችሁበትን አገር ዶላርም ሆነ ሪያልም ሆነ ድርሃምም ሆነ በቃ የካናዳ ብርም ሆነ እናንተ ባላችሁበት አገር። ኢትዮጵያ ራሱ እዚች ጋ አለች ብር፣ ኢትዮጵያ ብር። ኤርትራም አለ፣ ናክፋ ነው ማለት ነው የሚባለው የኢትዮጵያ የእንትኑ የኤርትራ። እኔ አሁን ያለሁት ሳውዲ አረቢያ ስለሆነ ሪያል አደረግኩት። እናንተም እንደዛ ነው ማድረግ ያለባችሁ ማለት ነው። እዚህ ጋር ላንጉዌጅ የሚል አለ። ላንጉዌጅ ወይ እንግሊዘኛ ወይ አረበኛ ወይ ኡርዱ፣ ፈረንሳይ የምትፈልጉትን ኢንዶኔሲያ፣ ሁሉም ቋንቋ አለ ማለት ነው። እኔ አሁን ለራሴ ያው እንግሊዘኛ ላይ ላደርገው ለእናንተ እንዲገባችሁ። እንግሊዘኛ ላይ እዚህ ጋር አድርገዋለሁ መጀመሪያ ላይ ማለት ነው። ከዛ ተመለስኩኝ። ስመለስ ምን ማድረግ አለብን? ከዚህ ጨርሰናል ማለት ነው። እሱን ከጨረስን በኋላ አሞልተን ምን ማድረግ አለባችሁ? እኔ አሁን እዚህ ጋር ሲግናል አውት የሚለውን እዚህ ጋር ትጫኑና ኢሜል ትሞላላችሁ። ሲግናል አውት የሚለውን ትጫኑና ኢሜላችሁን ትሞላላችሁ ማለት ነው። ኢሜሉን እንዴት እንደምትሞሉ እኔ አሳያችኋለሁ። ሲግናል አውት የሚለውን እኔ የኔ ስለተሞላ ዳግመኛ ያንን ዲሊት አድርጌ ሌላ መሙላት አልፈልግም። ግን መጀመሪያ የሞላሁትን
ላሳያችሁ ፈልጋለሁ። ተከታተሉ። አሁን እዚች ጋር ተመጡና እኔ ቅድም ያልኳችሁ ቦታ አዲስ ለምትከፍቱት እዛ ሲግናል አውት የምትለዋን ተጭናችሁ ነው የምትከፍቱት። እኔ እንደገና ዲሌት አድርጌ እንደ አዲስ ሌላ ስራ ስለማልፈልግ የራሴን እዛች ጋር ነግቼ እንዴት አድርጌ ምን እንደሞላሁበት እናንተን ለማሳየት ግዴታ ሎኬሽን ሾፒንግ አድሬስ የሚለው ጋር እዚህ ጋር መጣሁኝ ማለት ነው። እዚች ጋር የእርሳስ ምልክት ይገኛል። የእርሳስ ምልክት ከዛ እሷን ተጫንኳት። እኔ እዚች ጋር የዩቲዩብ ስም ነው የከፈትኩት። ዩቲዩብ ኢሜይል ነው የከፈትኩት። አይሻ ብያለሁ። 2 ቁጥር አስቀምጫለሁ። ሁለቱም ደግሞ የተለያየ ነው። 2 ቁጥር እዚህ ደግሞ የምኖርበት ሰፈር የምኖርበት አገር ሳውዲ አረቢያ እና ደግሞ እዚች ጋር ዝም ብዬ አስገብቻለሁ። ሪያድ ብያለሁ። ሪያድ ስለምኖር ይሄንን ከጨረሳችሁ በኋላ ምን ታደርጋላችሁ? እሷን ታበራላችሁ። እሷን ካበራችሁ በኋላ እዚህ ጋር ሴፍ ሞልታችሁ ከጨረሳችሁ ከላይ እስከ ላይ ስማችሁን 2 ቁጥር የምትኖሩበትን ሰፈር ካንትሪ ሳውዲ አረቢያ ብያለሁ እኔ። እሱን ከጨረሳችሁ በኋላ ሴፍ የምትለዋን ሴፍ አንድ ጊዜ እንደዚህ ክሊክ ታደርጋላችሁ። ተሞልቷል ማለት ነው። ተሞልቷል። እዚህ ጋር አሁን አድሬሴ እንዳለ ተሞልቷል። ክላስ ጨረስን ማለት ነው። ከዚህ ያው ወዲያው መውጣት ማለት ነው። እንወጣና ምን እናደርጋለን? እዚህ ጋር እንመለሳለን። ሆም የሚለው ጋር ማለት ነው። እኔ አሁን ሆም ላይ ተመልሻለሁ። የምፈልጋቸውን ነገራቶች ገዝቼ ላሳያችሁ ነው። ተከታተሉ። እናንተ በራሳችሁ የፈለጋችሁትን አሁን እዚህ እኔ ጣቃ ልብሶች ፈልጋቸዋለሁኝ። ጣቃ ልብሶችን እዚህ ጋር ስፈልግ አሁን ይሄ ኦርደር ማድረግ እንደዚህ አልቻልኩም ማለት ነው። ለምን እንደሆነ አላውቅም። ኦርደር በሁለት መልኩ ነው የሚደረገው። ይሄ ደግሞ አሁን የምፈልገውን እየመረጥኩኝ ነው። እናንተም እየመጣላችሁን ትመርጣላችሁ ማለት ነው። እስኪ የፈለጋችሁን ከመረጣችሁ በኋላ እችንም አትነኩም፣ የቱንም አትነኩም። ሴተርት ኦርደር የምትለዋን እሷን ነው የምትጫኑት። አሁን ለምሳሌ ጃኬት ልግዛ ካልኩኝ ጃኬት ማለት ነው። ከረር ያስመረጣችኋል። ከረር ብሉ፣ ብላክ፣ የለው በቃ ብዙ ከረር ያስመረጣችኋል ማለት ነው። እናንተ የምትፈልጉትን ከረር የትኛውንም ልብስ ገዝታችሁ የምትፈልጉትን ከረር ከተጫናችሁ በኋላ ማለት ነው። ለምሳሌ እኔ የመጀመሪያዋን ብሉ የምትለዋን መፈልግ ከሆነ እንደዚህ አሰምርበታለሁ። እሷን ስነካ በቃ አሰመረበት፣ ያው ብሉ ብሏል ማለት ነው። ከዛ እዚህ ጋር ሲደም መደመሪያ አለች አይደለ? እሷ ጋር እንደዚህ ነካበታለሁ። ከዛ ሳይዝ ያስመርጠኛል ማለት ነው። ሳይዝ ያስመርጣል። ኤስ፣ ሚዲየም፣ ኤል፣ ላርጅ፣ ቱ ኤክስ ላርጅ። ከዛ ለምሳሌ ዝም ብዬ እኔ ኤል አደረኩበት። ኤል ላይ ስታደርጉ ከስር እንደዚህ ያሰምርላችኋል። እዚህ የምትፈልጉትን ከረር ስትነቁ ብያችኋለሁ፣ እንደዚህ ያሰምርበታል። ትመጡና ስንት ፍሬ ነው የምትፈልጉት ይላል። አንድ ፍሬ ብቻ ከሆነ እንደዚህ አንድ ፍሬ ታደርጋላችሁ ማለት ነው። ሁለትም ከፈለጋችሁ አሁንም ሁለት፣ ሌላም ከፈለጋችሁ እታች ትወርዱና ከዚህ አንድ ትላላችሁ። ከፈለጋችሁ ሁሉም እዚህ ጋር ምን ነው ላርጅ ኤክስ ላርጅም ከፈለጋችሁ እዚህ ጋር፣ ሁለት ኤክስ ላርጅም ከፈለጋችሁ እዚህ ጋር። ከዛ ይሄንን ከጨረሳችሁ በኋላ ምን ታደርጋላችሁ? እታች ትመጡና ማለት ነው። አሁንም ሴተርት ኦርደር የምትለዋን ትነካላችሁ። ሴተርት ኦርደር የምትለዋን ትነካላችሁ። ከዚያ
እኔ ስንት ነው የጠለብኩት? ስንት ነው የገዛሁት? አላውቅም ስንት እንደገዛሁት። ቆይ እስኪ አንዷን ልቀንስ ማለት ነው። አሁን እዚህ ጋር አንድ ጥቁርና አንድ ሰማያዊ ነው የገዛሁት አይደለም። ስለዛ እነዚህ ስንት ሆኖ እዚህ ጋር ብሩ ይታያል ማለት ነው። አሁን ወደ ኋላ ተመልሻለሁ። ወደ ኋላ የተመለስኩበት ምክንያት እነዚህ 3 ጃኬቶች ማለት ነው። እኔ ለምሳሌ ነው እያሳየሁት ያለሁት እንጂ ጃኬቱ 3ቱ ልገዛ አይደለም። እነዚህ 3ቱ ጃኬት ከጥቁር አንድ እዚህ ጋር ብሉ የሚል አለ አይደለ? 2 ጠልቤ ያለው እኔ አልጠልበውም፣ እናንተን ለማሳየት ነው። ጠልቤ ከጨረስኩ በኋላ ራሱ ካንሲል አደርገዋለሁ ማለት ነው። ካንሲል አደራረጉንም በዛውም አሳያችኋለሁ። አሁን እዚህ ጋር ስንት እየሆነ ነው ብሩ? 3 ጃኬቶች ማለት ነው። እነዚህ 3 ጃኬቶች ጃኬቱን አይታችኋል። እነዚህ 3 ጃኬቶች ስንት ሆኑ? 171 ሆኑ። 171 ማለት ነው። ቆይ ልቀንስ ነው፣ እኔ አልፈልግም ግን ከዚህ ጋር አንድ ማለት ነው ይቀመጥ ለማሳየት ያክል። እዚህ ጋርም አንድ ማለት ነው። ከዛ 111 ብር ነበረ። ዲስካውንት ያደረጉና 78 ሪያል ይሆናል ማለት ነው። 78 ሪያል ይሆናል። ወደ ኋላ እንመለስና እንግዛ ሌላ ማለት ነው። ሌላ ተጨማሪ እንግዛ። ጃኬቱን አይታችሁታል። የዚህ አይነት ጃኬት ነው እያሳየኋችሁ ያለሁት። እሱን እዚህ ጋር ምን እንዳስቀምጠው ባላውቅም እንደዚህ ማለት ነው። ከዛ ስንመለስ ሌላ እንጨምርበት እስኪ። ለምሳሌ ያክል እኮ ነው፣ ለምሳሌ ያክል ሌላ እንጨምራለን። ከዛ እዚህ ጋር ትመጡና የምትፈልጉትን ልብስ ትመርጣላችሁ። በዚህ አይነት ማለት ነው። ጃኬትም ፈለጋችሁ ፊስታንም የፈለጋችሁትም ማለት ነው። እናንተ ጋር ያለውን የራሳችሁ ፍላጎት መቼም ያላቅ። ከዛ ወደ ኋላ ነው ልመለስና እስኪ ሻርቦችን ፊስታኖችን ምናምን ግን ሁሉም በካሽ አይጠለብም። እሺ አይልም። አንዳንዱ ነው የሚቀበለው፣ አንዳንዱ ነው የሚቀበለው። እዚህ ጋር እንትን የተጻፉት ብሮች ዝም ብለው ነው። እውነተኛ እንትኑ ብሩ እዛ ወዳ ነው የሚታየው፣ እዚህ አይታይም። እዛ ጠላልባችሁ ሲጨርሱ ነው። እስኪ ከነዚህ ፍስታኖች አንድ ልግዛ ማለት ነው፣ እናንተን ለማሳየት ያክል። እስኪ የት አለ ግዛ? ኮፌ አይነቷን ልግዛ። ኮፌ አይነቷን እዚች ጋር ይታያችኋል ይመስለኛል። ኮፌ ወይ ግሪን አረንጓዴዋን ልግዛ። አረንጓዴዋን አስምሪባታለሁ። ከዛ ሲጠይቀኝ የራሴ ሳይዝ ኤል ላይ ላርገው። ኤል እንደዚህ። ከዛ ምን አደረኩት? እዚህ ጋር አሁንም ነካሁት ማለት ነው። እየመለሰብኝ ያለው እዚች ጋር ያልሞላሁበት አለ። እዚች ጋር ግሪን መርጫለሁ አይደለ? እዚች ጋር ሳይዝ ኤል መርጫለሁ። ከዛ ደግሞ ትመጡና እዚች ጋር አንድ ቁጥር ማለት ነው፣ አንድ ስለምፈልግ ትመጡና እዚህ ጋር በቃ ገዛሁት ማለት ነው። ገዝቻለሁ፣ ግን ገና ወደ ክፍያ አልተፈጸመም።
ይሄን ያክል ካሳየኋቸው አይበቃም? እኔ አልፈልግም። እኔ ለራሴ ገና እመርጣለሁ። ይሄ የመረጥኩት አይደለም፣ ለእናንተ ለማሳየት ስለሆነ። አባያዎችም አሉ፣ ሱሪ ለባሽ ማለት ነው። እስኪ ጃኬቶች፣ የልብሶቹን አይነት ትንሽ ላሳያችሁ። ከዛ ሻርቦች አሉ፣ ቆንጆ ቆንጆ ሻርፕ ሂጃቦች እዚህ ጋር የሚሸጡ አሉ። በብዛት የሚሸጡ ሺፎኖች አሉ። ምን ታደርጋላችሁ? ሺፎን ሁሉንም መግዛት ስትፈልጉ ትመጡና እዚህ ጋር ሰተርት ኦርደር የምትሏን ትጫናላችሁ። ከዛ ይሄ ተሽጦ አልቋል መሰለኝ። ቆይ እስኪ በብዛት አላመጣም፣ ግን እናንተ ምን ማድረግ አለባችሁ? ባንድ ነው ያመጣው ሁሉንም። ስንት ፍሬ ነው አሁን? ይሄ 6 ፍሬ ያለው አይደለ? እዚች ጋር ትመጡና እዚህ ጋር መደመሪያ 1 2 3 4 5 6 ታደርጉና 6 ቁጥር ካልጻፋችሁ በኋላ ይሄ 6ቱ ይመጣላችኋል። ትመጡና እዚህ ጋር ምን ታደርጋላችሁ? አድቶ ከርት የምትለዋን እዚህ ጋር ትጫናላችሁ። ጠልበናል፣ በቃ ሙሉ ለሙሉ ማለት ነው። ጠልበናል። እዚህ ጋር የገዛዛነውን እቃ ሄደን እናያለን። እዚህ ጋር አሁን ቅድም የገዛሁት 6 አለ። ይሄ መጀመሪያ የገዛሁት ነው፣ ዝም ብሎ ማለት ነው። እናንተን ለማሳየት ያክል ነው። አሁን ጃኬቱን መጀመሪያ ወርቅም ገዝቼ ነበር። ይሄ የኢትዮጵያ ወርቅ ማለት ነው። እዚህ ጋር ይሄንንም አጠላለቡን አሳይን ብላችሁኛል። የዚህንም አጠላለብ በዛውም ያው እዩ ማለት ነው። ለሁለተኛ ገዛን አይደለ? ኢትዮጵያን ጎልድ ሀበሻ ዌዲንግ ይላል። ከዛ ሁሉም ባንድ ይደመር 5 ፍሬ ነው። እስኩ 5 1 2 3 4 5 ፍሬ ስለሆነ 1 2 3 4 5 አልነው ማለት ነው። 280 እንደዛ አይደለም። ቆይ እዚህ ጋር መጣን ማለት ነው። ስንመጣ እዚህ ጋር አድ እንለዋለን። አድ አልነው አይደለ? አሁን ማየት ያለብን እዚህ ጋር ብዙ ወርቆች ወጥተዋል። እዚች ጋር ማለት ነው። የፈለጋችሁን መምረጥ ትችላላችሁ። ከሀበሻ ቀሚስ ጋር የሚያላብስ ወርቅ ማለት ነው። አገዛዙን ነግራችኋለሁ። ከዛ እዚች ጋር በሰፊው ማለት ነው እንደዚህ ያደርጋችሁ ማየት ትችላላችሁ። ያው ገዝተናል አይደል? እኔ ገዝቻለሁ አይደለ? አሁን እዛ ጋር እንሄዳለን። እዛ ገዛሁበት ቦታ ላይ እንሄዳለን። ይሄ መጀመሪያ ጠልቤው ነበር አይደለ? እሱን አሁን ዲሌት ታደርገዋለሁ። ዲሌት ይሄን ሁሉ ገዝታችሁ የምትፈልጉትን ገዝታችሁ ከጨረሳችሁ በኋላ ምን ታደርጋላችሁ? ራይት እዚህ ጋር ራይት ከዛ አሁንም ራይት ታደርጉና ብሯስ ጭንቅላት ትነካለች። ብዙ ብር ማለት ነው። እዚህ ጋር ያወጣል። ወላይ አሊባባ እውነት ለመናገር እዚች ጋር አሁን ስንት ነው የጠለብኩት? ስንት ሺፎን አንድ ልቀንስ እስኪ 5 ወርቆችም ማለት ነው። የጆሮ የአንገት 2
እዚህ እጅ ላይ የሚደረግ 3 ምን ነው የጠለብኩት? ጸጉር ላይ የሚደረግ 1፣ አንገት ላይ 2፣ ጆሮ ላይ 3፣ እጅ ላይ 4። አሁንም 1 ልቀንስ 4 ፍሬ ማለት ነው። እጅ ላይ፣ ጆሮ ላይ፣ አንገት ላይ ከዛ ጸጉር ላይ የሚደረግ ወርቅ። እሺ 4። እዚህ ጋር ደግሞ 6 ሺፎን ሂጃቦች። የመጀመሪያው እዚህ ጋር 7 አለ። ይሄ እዚህ ጋር የሚታየው 7 አለ። 7ቱን አሁንም 1 ልቀንስ። መቀነስ ስትፈልጉ እንዴት ነው የምትቀንሱት? በሷ ነው የምትቀንሱት። መደመር ስትፈልጉ በዚህ ነው የምትደምሩት። ከዛ ተያይዞ ስንት ሆነ? እዚች ጋር አንዲት ቀሚስ አለ፣ ፊስታን አለች። እሷም ጃኬቷም እዚች ጋር አይታ አርጌባታለሁ አለች። አንድ ጃኬት እነዚህ ተቃለ ሁላቸው እዚች ጋር ኤስም ስላለ ማለት ነው ዲሌት ተራርጋት። ኤስ ሲጀመር ነው አልፈልግም። እንዴት እንደመጣች አላውቅም። የገዛችሁትን መልሳችሁ አረጋግጣችሁ ማየት አለባችሁ። የማትፈልጉት እቃ አብሮ ስለሚመጣ። ከዛ ጨረስ 5 እቃዎችን የገዛ ነው። አረ በአላ በጣም ወድ ነው። እነዚህ ብቻ ስንት ሆኑ? ወርቆችና ሺፎኖች 6 ሺፎን፣ 12 ሺፎን፣ 1 ፊስታን፣ 1 ጃኬት። እነዚህ ወርቆች ተጠቃለው ስንት ሆኑ? 1979 ሪያል ብር ማለት ነው። ይሄ ደስ ካላችሁ መግዛት ከፈለጋችሁ የት ትመጣላችሁ? እዚህ ጋር ነው መገዙት እንደዚህ ማለት ነው። አሁን እንዲገባችሁ ማለት ነው። እዚህ ጋር እኔ አልሄድ ብሎን ቢብሎኝ ነበረ። ቆሜ ተመልሼ መጣሁኝ። 4 ነበረኝ ማለት ነው። እዚህ ጋር 5 እና 12 ምናምን እዚህ ጋር ስለሚል ማለት ነው ግዴታ 5 መግዛት አለባችሁ። 4 ነበረች፣ 5 ሞላሁባት። ስንት ሆነ? 2097 ሪያል ሆነ ማለት ነው። እንግዲህ እሱን ከፍላለሁ እችላለሁ ያለ ሰው ራሳቸው የተወሰነ እንትን ያደርጋሉ፣ ዲስካውንት ያደርጋሉ። አሁን እዚህ ጋር እኔ ትንሽ ብር ዲስካውንት አድርገውልኛል ማለት ነው። ከዛ መጨረሻ ላይ ምን አደርጋለሁ? ከፈለጋችሁ እኮ ነው ማሳያችሁ። እዚህ ጋር እንደዚህ ስንት ሆነ? አሁን እዚህ ጋር በዶላር ነው የሚቀበሩት። በቃ እናንተ በሪያል ስንት ብር እንደሆነ ራሳችሁን አሳምናችኋል አይደለ? ያንኑ ሪያል ነው የምትሰጡት። ስንት ሆነ? 549 ዶላር ማለት ነው። እዚህ ጋር 549 ዶላር ማለት 2097 ሪያል ነው መሰለኝ። ከዛ እንደዚህ ታደርጉና ሱምቢት ነው ወላማ አድሪ አላቅም እኔ እንደዛ። እሷን ስትጫኑ ገዛችሁ ማለት ነው። ገዛችሁ በቃ እቃው እንዳለ ከ7 ቀን በኋላ ይመጣል። ከ7 ቀን በኋላ ይመጣል። ይሄ 29 ዶላር ነው። ይሄ 175 ዶላር ይላል። ይሄ ነገር ወርቅ ነው እንዴ ወይንም በወርቅ ውሃ የታጠበ ነው? 175 ዶላር ሪያል አይደለም። እናንተ ግን ራሳችሁን አሳምናችኋል። በሪያል 2097 ብር ነው ሪያል ነው የምከፍሉት ማለት ነው። እዚህ ጋር ሺፎኖች 12 ሺፎኖች 313 ዶላር 12 ሺፎኖች። እዚች ጋር ደግሞ 31 ዶላር ማለት ነው ፊስታኗ። እሺ እንደዛ ስለሆነ ግዢው እንደዚህ ሆኗል። አሁን የሆነ ነገር ገዝተን
ካልፈለግነው እንዴት ነው ምን መልሰው ለምትሉ መቼም ቪዲዮ ረዘመባችሁ ግዴታ ፕሮሰሱ ረጅም ስለሆነ ማዳመጥ አለባችሁ። እዚች ጋር ትመጡና ትመለሳላችሁ ወደ ታይ። ከዛ ካንሲል ኦርደር የምትለዋ ካንሲል። ከዛ መለስኩት እኔ። ምክንያታችሁ ምንድነው ይላል። ከዛ ዝም ብላችሁ አንድ ምክንያት ትፈጥራላችሁ። ለሁሉም አንድ ምክንያት ፍጠሩ። ደግሞ እዚህ ጋር አሁን ምክንያቴ ይሄ መጀመሪያው ስለሆነ አይ ዶንት ወንት ማለት እኔ አልፈልገውም ማለት ነው። ከዛ መልሼዋለሁ እሱ ተመልሷል ማለት ነው። ይሄ ቀሚስ ተመልሷል ይላል። አሁን ደግሞ ለሌላው ማለት ነው። ይሄ ቅድሙ ተመልሷል። አሁንም እነዚህ ሺፎኖች መመለስ ፈልጋለሁ ለእናንተ ለማሳየት ነው እንጂ እኔ አላሰብኩበትም አሁን ለመግዛት። አሁንም ካንሲል ኦርደር እንደዚህ ካሰመራችሁበት በኋላ ዳን። አሁንም መለሰ። በቃ ተመልሷል። ካንሲል ሆኗል። ይሄ ሁለቱ ካንሲል ሆኗል። ተመልሷል። ይሄ እንዳለ ማለት ነው። ይሄ አሁን አልተመለሰም። ይሄ ስላልተመለሰ ምን ማድረግ አለብኝ? አሁን እዚህ ጋር አሁንም ካንሲል ኦርደር፣ አሁንም ወርቁን መመለስ አለብኝ። አሁንም ካንሲል ኦርደር። ስለዛ አሁን ሁሉም ተመልሷል ማለት ነው። ምንም የሚመጣልኝ እንትን የለም፣ የሚመጣልኝ የገዛሁት ነገርም የለም ማለት ነው። በቃ መልሼ ጨርሻለሁ። የምጠብቀው ነገርም የለም ማለት ነው። እናንተም በዚህ መልኩ መመለስ ትችላላችሁ። ካልፈለጋችሁ ግድ የለም። ስለዛ እንደዛ ነው።